ሰላም ውድ የስታር ቮይጅ ቤተሰቦች እንዴት ከርማችኋል? ዛሬም በአዲስ ቪዲዮ መጥተናል። አብራችሁን ቆዩ። በዛሬው ቪዲዮአችን የቪርጎ ወንዶች ባህሪያት ጥቆማ ለሴቶች እንሰጣለን። አብራችሁን ቆዩ። በቪርጎ ኮከብ የተወለዱ ሰዎች ከነሐሴ 18 እስከ መስከረም 13 ያሉ ናቸው። ይህ ሰው የሚኖረው በተግባራዊና ቁሳዊ ደረጃ ስለሆነ ለረቂቅ ፍቅር ስሜት ያለው ጠቀሜታ ዝቅተኛ ነው። በእርግጥ ዋናው ምክንያት አካዳሚ ሊሆን ይችላል። ቪርጎዎች ገና ከልጅነታቸው ጀምሮ በፍቅር ይያዛሉ። ሆኖም የሮሚዮና ጁሊየት አይነት አይደለም። ፍቅሩን የሚገልጽበት ዋነኛ መንገዱ ለቤተሰቡ፣ ለጓደኞቹ፣ ለደካሞችና ለሚያልፉ ሰዎች በታማኝነት መልካም አገልግሎት በመስጠት ነው። በድራማዊ ትወናና በስሜታዊ ቃል ኪዳን ታጅቦ በእንባ ጎርፍ የሚገልጽ ፍቅር የቪርጎ ስሜትን ማቀዝቀዝ ብቻ ሳይሆን አስፈራርቶ ያሸሸዋል። በእርግጥ ልቡን ለማግኘት መንገዶች አሉ። ጠብጫሪነት፣ ጉልበተኛ ወይም ወሲበኛ መሆን ከመንገዶቹ አንዱ አይደለም። በፍቅር ከብዛት ይልቅ ጥራት ይፈልጋል። በጥቂቱም ላይ አሳዛኝ ሁኔታ ሊያጋጥማቸው ይችላል። እንዲህ አይነት አሳዛኝ የፍቅር ህይወት ሲገጥማቸው ራሳቸውን በከባድ ስራ ያስጠምዱና ከህብረተሰቡ ይርቃሉ። ለወደፊትም በጣም ጥንቁቆች ይሆናሉ። ቪርጎን በፍቅር የምታጠምድ ሴት እንግዲህ ምን ያህል ታጋሽና ስልታዊ መሆን እንዳለባት ያየሽ ይመስለኛል። ከሌሎች ቤተ ባህሪያት ይበልጥ ከወሲብ ታቅበው በቀላሉ መኖር ይችላሉ። አሪፍ አእምሮ እና ጠንካራ አካል አጣምሮ የያዘ ነው። እውነተኛ ፍቅር ለማቀጣጠል ብዙ ማገዶ ማንደድ ያስፈልጋል። ሴት ሲመርጥ በጣም ተጠንቅቆና ጊዜ ወስዶ ነው። አስተሳሰቡ ጥርት ያለ ነው። ዝቅ ያለ የፍቅር ግንኙነትን ጨርሶ አይቀበልም። የቪርጎን ወንድ ስሜት ለመቀስቀስ ያስቸግራል። ከወሰነ ግን ወሰነ ነው። ቪርጎ ወንድ ከልክ በላይ ባይሆንም በጣም ቀናተኛ ነው። ቅናቱን በግልጽ አለማሳየቱ ሊያዘናጋሽ አይገባም። ከልኩ ካለፈ ጥሎሽ ላጥ ሊል ይችላል። ቪርጎ ወንድን ስታፈቅሪ አስተሳሰብሽንም ማጥራት ያስፈልግሻል። እንዲሁም ጥሩ ልብስ ልበሺ፣ ፀጉርሽንም በጥሩ ስታይል ተሰርተሽ በንጽህና ያዢ። የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰላም።